ሰላም ጤና ይስጥልን ውድ ቻናላችን ቤተሰብ ከብዙ ጊዜ በኋላ ነው እየተመለስን ያለው። እንዴት ነው? ሰላም ትንሽ ጠፋ ብለናል ላይ ነው። ጎንደር ያው ክረምት እየገባ ነው። ዝናብ አሁን ዘንቦ ማባራቱ ነው ገና። ምን አዲስ ነገሮች አሉ የሚለውን እስኪ ዞር ዞር እያለን እናያለን። ቆባስትሎ አድርገን አሁን ያለነው ዋርካ አካባቢ ነው። ዞር ዞር እያለን ምን አዲስ ነገር አለ የሚለውን አብረን እናያለን። አብራችሁን ቆዩ። በዛን ተከለ ዋርካ ምንም አዲስ ነገር የለም። እዚህ እንደታጠረ ነው ዋርካው። እዚህ እንደታጠረ ነው። ምንም አዲስ ነገር የለም ውስጥ ላይ አቻለ። እዚህ ጋር ደግሞ አዲስ የሚሰራው ህንጻ በጣም በፍጥነት እያደገ ያለ ትልቅ ህንጻ ነው። የሞሰብ ፕሮጀክት ማለት ነው። ያው እንደተለመደ ሁሌም ፋሲል ግንብ መግቢያው በር ላይ ነው የምንነሳው። እስኪ ዞር ዞር እያልን እናያለን ማለት ነው። ቻናላችን ቤተሰብ ያልሆናችሁ እስኪ ሰብስክራይብ በማድረግ ጀምሩ እንላለን። ቆባስትል ላስት ታይም ሳይ እየፈረሰ ነበርና አሁን ላይ ምን ላይ ነው የሚለውን ነገር እስኪ አብረን ይሆናል። ዛሬ ሚያዝያ 20 ነው፣ ግን ኦልሬዲ ክረምት እንደገባ አይነት ድባብ ነው ያለው ሲያራዳ አካባቢ። ፖሊስ ኮሚሽን አይምን ስፖርት ኮሚሽን እንደዚህ ፈራርሷል። ያው ዞሮ ዞሮ ሁሉም ለስራ እንደፈረሰ እንግዲህ በጣም ዘግይቷል። ይሄ አካባቢ ያለው የኮሪደር ልማት እንቅስቃሴ በጣም እየዘገየ ነው። ኦልሞስት 2 ወር 3 ወር ይሆናል። ይሄንን ታገዳን ከተለ የቀረጡ ስላልነበረ ነው። ይሄንን ከያዘ ብዙ ጊዜ ነው ነው ለምን እንደሚዘገይ ይህ ስፖርት ኮሚሽኑ ነው። አጥሩ እንደዚህ ፈርሷል። ውስጥ ላይ የተለየ አዲስ ነገር የለም አይታየኝም። እስኪ እንቀጥላለን። ተክልያለ ኮኮራት ነው ኮክ እዛ ጋር ይታየኛል። ይሄ መስመር ባለፈው ሳምንት ወደ 5 ቀን 6 ቀን ሲኖትራክ ገብቶ ተዘግቶ ነበር። ለቅርሱ በጣም አደጋ ነው። ከባባድ መኪኖች አላቅም ለምን እንደሆነ ያወቁ በዚህ በኩል እንደሚመጡ አንዳንዴ አንድም ተነሱ ተስተውሏል። በዚህ ሳይድ ነው አዳዲስ ነገሮች አሉ። በቀኝ በኩል ያሉ ቤቶች በጣም በሚያምር አይነት ቅርጽ የታደሱ ነው። የአካባቢውን ወይም የፋሲል ቤተመንግስትን መልክ ይዘው ነው እየታደሱ ያሉት። እነዚህ መኖሪያ ቤቶች የግል መኖሪያ ቤቶች የቅርሱ አካል በሚመስል መልኩ ነው እየታደሱ ያለው። እዚህ በጣም አሪፍ ነገር በጣም ያምራል። አሁን ያለነው ሁለቱ ቆባስትል መሀል ላይ ነው ያለነው። እንደዚህ እየታደሰ ነው አካባቢው። ባለፈው እዚህ ጋር ነው ሲኖትራክ መጥቶ ብሎ የነበረው ቆሞ የነበረው ነገር በአስቸኳይ ካልታደሰ በጣም አደጋ ነው ለቅርሱ። ገብታል። ይሄኛውም ፓርት በጣም እንደዚህ አልጠበቅኩም ነበር፣ ግን በጣም አሪፍ አይነት ሉክ እየታደሰ ነው የቆባስትል አካባቢ። በጣም አሪፍ ላይ ነው ያለው። በዚህ በኩል ከመጣሁ ቆይቻለሁ ማለት ነው፣ ግን ዘግይቷል። 3 ወር በፊት ነው የተጀመረው።
ቢሆንም ግን ያለው ፕሮግረስ ደስ ይላል። እነዚህ ቤቶችን የፋሲል ቤተመንግስት አካል እንዲመስሉ ሆነው እየተገነቡ ያለበት መንገድ በጣም አሪፍ ነው። ናይስ። እዚህ ጋር ገበያ ያለ ትንሽ ገበያ አለች። እኔ በዚህ በኩል ስመጣ ሁሌም ማስታውሰው ነገር ድሮ ህፃናት እያለን በዚህ እቺ መንገድ የምታቋት ከሆነ ድሮ ህፃን እያላችሁ በዚህ በእግራችሁ እየተንከራተታችሁ ሄዳችሁ ታላችሁ። በተለይ ሜክሲኮ ሜዳ ስንሄድ ህፃን እያለን በእነዚህ በግንቡ ዳር ላይ ባሉት መንገዶች በእግራችን ስንሄድ ትዝ ይለኛል። አረሳውም። ይሄ መንገድ የሚያስታውሰኝ ነው ያን ጊዜ ነው የሚያስታውሰኝ። ምን ባለበት ነው እዚህ ጋር ሎጅ ደሻቱ የሚባለው ሎጅ ነው የነበረ። እንደዚህ አካባቢው መስሎ እየታደሰ ነው። ሎጅ እዚህ ጋር ኳሊ በር አለ። ከ12ቱ በሮች አንዱ የፋሲል አብያተ መንግስት በር ነው ኳሊ በር። እነዚህ ቤቶችም እየታደሱ ነው። አሁን ያለነው ደግሞ ወደ ሚካኤል እና ጊዮርጊስ ቤተክርስቲያን ያለነው። በቀኝ በኩል ያሉት አሁንም ስራ ላይ ናቸው አብዛኞቹ። አብዛኛው እያለቀ ነው ያለው። የሚካኤል አጥሩም እንደዚህ ባልቋል። ይሄ መንገዱ ሲሰራ በጣም አሪፍ ነገር እንደሚኖረው እገምታለሁ። ከዚህ ጋር ስናየው ወስን ይመስላል። ቀጥላል ወደ ፒያሳ እየቀረብን ነው። ፒያሳ እየቀረብን ነው። እዚህ ጋር ደግሞ ፋሲል ሎጅ አለ። ፋሲል ሎጅ ግንባታ ላይ ነው። ናይስ። እዚህ አካባቢ የነበሩ ኮንቴነሮች ሲነሱ በቃ ድሮ የነበረውን መልክ ነው ይሄ ሰፈር የያዘው። በጣም ደስ ይላል። ይሄ ጋር የሚመጣበት በቀበሌ 3 የሚሄድበት መንገድ ነው። እዚህ ጋር ደግሞ ሚካኤል አለ። እንዲሁም ፋሲል ግን ረጅም ጊዜ መግቢያ የነበረው በዚህ በኩል ነበር። አሁን ግን ዋናው በር ነው ሆኖ እዚህ ጋር ኃይሌ ሪዞርት በጣም እያፋጠኑት ነው። ሞስ ያለቀ ነው። በጣም በፍጥነት ነው እየተሰራ ያለው ይሄ ህንጻ። በጣም ደስ የሚል ነገር። የድሮቹ የተራራ ሆቴል ህንጻዎችም አልተነኩም ይታየኛል። አረኑ እዚህ ጋር ቪዲዮ ላይ እንደሚታያችሁ አይታያችሁ ማለት ነው። በጣም በፍጥነት እየሄደ ነው፣ እያለቀ ነው። ኃይሌ ሪዞርት የድሮው ተራራ ሆቴል ፒያሳ ያለው ሉክ ምን ይመስላል? የሚያምርነት አርኪቴክቸር ዲዛይን ይታየኛል ከዚህ ሆኖ። ፒያሳ ይህን ይመስላል። በዚህ አጋጣሚ እዚህ ስክሪን ላይ የምትከፍቱት አጣችኋል ይመስለኛል። ቻናል ላይ ብዙ አሪፍ ነገሮች አሉ። የጎንደርን አሪፍ ገጽታዎች የሚያሳዩ ቪዲዮዎች ፍላጎቱ ካላችሁ አናግሩ። የተሻለ ጥራት ያለው ቪዲዮ ከኔ ጋር መውሰድ ትችላላችሁ። እዚህ ስክሪኑ ላይ የሚከፈቱ ነገሮች ጥራታቸውን ይጠበቁ፣ ከተማውን
በስርዓት የሚገልጹ ነገር ቢሆን ይመከራል። እንደ ሀሳብ ጀስት ራንደም የሆነ ነገር ጥራቱን የጠበቀ ነገር ብትከፍቱ ሀሳቤ ነው። ሰው ይህን ይመስላል ከዋርካ እስከ ፒያሳ ያለው ሉክ አሁን ላይ ሚያዝያ 20 2018 ዓመተ ምህረት ይህን ይመስላል። ውድ ተመልካቾቻችን በጣም ጠፋ ብለናል። ከዚህ በኋላ ቶሎ ለመምጣት እንሞክራለን። ቻናላችን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ እንላለን።